ትኖራለህ። እግዚአብሔር ያየውን ሳትቀበል አትሞትም። እግዚአብሔር ያለው ቦታ ሳትደርስ መንገድ ላይ አትቀርም። ጎን ላይ ያለው ሰው ጨበጥ አድርግና እግዚአብሔር ያየው ቦታ ትደርሳለህ በለው። አሜን ነው ወይ? አሜን ነው ወይ? በዚህ ወር እግዚአብሔር ያለው ነገር ትጨብጣለህ። በዚህ ዓመት እግዚአብሔር ያለው ነገር ጋር ትገናኛለህ። እግዚአብሔር ያገናኛል። መልእክት ነው። ትንቢት አለኝ። እግዚአብሔር የሰጠኝ ቃል አለኝ። አማኝ ካለ እጅ ስጠኝ። ከዚህ ቀን ጀምሮ ወጀቡ ጸጥ ይላል። አዋጅ ይገለበጣል። ሰው ያለው ቦታ ሳይሆን እናት አባት ያለው ቦታ ሳይሆን አንተ ራስህ ያየው ቦታ ሳይሆን ሰማይ ያየው ቦታ ትደርሳለህ። እግዚአብሔር የተመለከተው ቦታ ትደርሳለህ። አትሞትም፣ በሕይወት ትኖራለህ። የእግዚአብሔር መዳንን ትናገራለህ። አንድ ሰው ጮኸ አሜን ይበል እስኪ። ከመተዋወቅ ያለፈ ቃል ነው ማውራል። አውቃለሁ ልትል ትችላለህ። ብዙ ሰዎች ከኔ የተሻሉ ሰዎች ሰብኮለሁ፣ አውቃለሁ፣ እነግራለሁ። ካመን ከዚህ ቀን ጀምሮ ይሄ ያለ ቦታ ትደርሳለህ። አሜን ነው ወይ? ማን ያለው ቦታ? ማን ያለው ቦታ? ሟርተኛ ያለው ቦታ አላልኩም። ደጋሚ ያለው ቦታ አላልኩም። አስደጋሚ ያለው ቦታ አላልኩም። የሆነ ሰዎች ያወሩት ቦታ አላልኩም። እግዚአብሔር ያየው ቦታ ትደርሳለህ። መጽሐፍ እንደዚህ ይላል፣ አብርሃምም እግዚአብሔር ያለው ቦታ ደረሰ ይላል። አሜን ነው ወይ? በዚህ ወር እግዚአብሔር ያለው ቦታ የሚደርሱ ሰዎች አሉ። በዚህ ሳምንት እግዚአብሔር ዕጣም ያወጣላቸው ሰዎች አሉ። በዚህ ወር እግዚአብሔር የሚቀባቸው ሰዎች አሉ። በዚህ ወር እግዚአብሔር ከኋላ የነበሩትን ፊት ያደርጋል። በዚህ ወር የተረሱትን እግዚአብሔር ታዋቂ ያደርጋል። በሰው ያልተመረጠ ሰው፣ በሰው ዓይን ያልገባ ሰው እዚህ ጉባኤ ውስጥ የሚመረጥ አለ። ሰማይ የሚፈልገው አለ። እግዚአብሔር የሚፈልገው አለ። እግዚአብሔር የሚቀባ ሰው አለ። እግዚአብሔር የሚጠራው ሰው አለ። ሄሎ ለአደጋ ጊዜ ስታንድ ባይ። ከዚህ ቀን ጀምሮ ተዘጋጅ። እግዚአብሔር ይመርጣሃል። ጎዳይ ማርካ ኒያዋ አይፈንገላበና ነና አላማ ይኮያ ኢሲያሰው ሳቴ ጋኪስ ጊዜ ጋኪስ መጽሐፍ እንደዚህ ይላል፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። አንድ ሰው የሚቀባበት ሰዓቱ ደርሷል። አንድ ሰው የሚከብርበት ሰዓቱ ደርሷል። አንድ ሰው ወግ የሚያበት ሰዓቱ ደርሷል። ዲማካታያ ሄምባራካታያ ሄላሃያ ቦሳ እነግራለሁ። ይሄ ወር ያንተ ወር ነው። ይሄ ሳምንት ያንተ ሳምንት ነው። ቅድም ፕሮፌት ብሎ የተቀበሉ ሰዎች፣ ቅድም ዌልካም ብሎ የተቀበሉ ሰዎች፣ ቅድም እሳት አንድዶ የተቀበሉ ሰዎች የሆነ እባብ በእጁ ላይ ተንጠልጥሎ ባዩ ጊዜ ነፍሰ ገዳይ ነዋል። ይሄ ሰው ነቢይ አይደለም። ይሄ ሰው አገልጋይ አይደለም። ይሄ ሰው የሆነ ችግር አለበት። በባይሩ እንኳን በዛ ንፋሱ እንኳን በደህና ቢመጣም እግዚአብሔር በሕይወት ይኖረው ዘንድ አልወደደም። እሱ ዘና ብሎ እባብቱን ወደ እሳት ኩሽ የጠቆታ ደሮ ዱኪዲ ኦጌ ኦንጊዳ ያነነ ደመና ደሮ ወሪዳ ማርዘነና ወረና ብዙዎችን የገደለ አንተን አይገልም። ብዙዎችን ያጠፋ ጎርፍ አንተን አያጠፋ። ብዙዎችን ያከሰረ አንተን አያከስም። አረ አንድ ሰው አሜን። ከመተዋወቅ ያለፈ አሜን። ደሮ ሚድግ ተካገ ደሮ ኦሊድ ተካገ ኔኮ ወኪድ ዳንዳይና እሱ ወርቀነና ነብስ ሳይሰነዝር የሚጥል የምስኪኖች አባት የድሆች አባት ኢየሱስ የሚባል እውነተኛ ዳኛ፣ እውነተኛ ፈራጅ እሱ ካንተ ጋር ነው። ስለ አንቺ እሱ ይከራከራል። ስለ አንተ እሱ ይከራከራል። አንድ ሰው አሜን።
ከስር ሲያዩ አንድ ሰው በስጋም በመንፈስ ሲለወጥ አያል። ከመቼ ይወድቃል ብሎ ሲያዩ ጳውሎስ ቆሟል። ነና ህመት ተረው ላይ ትበና ዘሊያ ጋር ቢያና ዮኒ ከሰራ ዳሪ አውቂዳ ግደና ነኦርዳ ለብየ ጋርና አሳፈዩ ጋቶማ ጎዳይ ማርከነ ተጣና ኦሳያ ላይ ተጣና ካዊዶ ቢተንተና ኦሳይ ቦንችን ቢያስ የኪዶ ቢተንተና ኦሳይ ቢችን ቢያስ ተማርከያ ላይ ተነዮ ቦንቾ ላይ ታ ብቻ በቅድስና እግዚአብሔርን ጠብቅ። ብቻ በቅድስና ውጣ። ብቻ በቅድስና ተራመድ። እግዚአብሔር ይሰራል። ጳውሎስ ይወርቃል ብሎ ሲጠብቁ ሰውየው ቆሟል። ሊያብጥ ነው ብሎ ሲጠብቁ ምንም አላበጠም። ሊወርቅ ነው ሊንገዳገድ ነው ብሎ ሲያዩ ሰውየው ቆሟል። ኦዶ እከይ ኦሳይ ሀጭ ቃማ በዶሚዲ እሲ ውራዩ ዮኔ ፔንጌ ተውንሽም በይስ ብቻ ላመኑ ሰዎች ነው ማወራው። ዮኔ ቀዳላ እግዚአብሔር ያበቻል። የተናገር እንግዲህ የተናገር ልጠቢ አር ዩ ሬዲ? ከእጅ ጠላት የነጠቀው ቁልፍ ሲመለሳየው ሄላው አሜን ነው ወይ? ታዲያ ወደላ ከሄዳ dugo ወደካ ወይ ልጠቢ የመጣው ሚሴጅ ቶሎ ላስተላልፍ። ጠላት ከእጅሽ ላይ የነጠቀው ቁልፍ አየው። ያ ከኔ ጋር ነሽ? ጠላት ከእጅሽ ላይ ድንገት የነጠቀው ቁልፍ እግዚአብሔር ወደ አንቺ ሲመልሳ ያለ አባካታይ የሚመጣ ዕጣ ሲወጣየው ትናንትና ይኸው አንዳንዶች እንዲህ ይሆናል። እዚህ ጋር አልቅሰህ ሳጨርስ እግዚአብሔር እዚህ ጋር ያስቃ። እነዚህ አይነት ሰዎች አየው እግዚአብሔር አስቃለሁ አስደንቃለሁ አለ። አታፍርም አለ። ጎዳይተው ያግስ አገ ጦሳ ኪታ አሜን ነው ነኩሸፍ ቢዳ ኦሞቶ ዛራና ጎርደት ተከሪያ ዶያና ያ ብቻ አይደለም። ጠላት አንተ ባለዳ አንቺ ለማድረግ ያ ባለዳ ለማድረግ ግራስ ያጋባኝ ሚሽሪዮ አሰዲ ሞግዲ ሸምፕሰናጊዲ ወጥሲ ዲሽ ኢየሱስ ይነ ኤቂተያንስ ሀጂ ሲውራ አንጆ ኤቢያ ሞርኪያ ጦሰ ሰጋ ለአሳይዲ ኮሃምጫ ጎዳይ ሐላል ላይ ተነና ዋሲሰለ በሚሸላ ነሞርከ ነቆሎ አበና ነኢታይ ነቆሎ አበና ገመተዳ ሐሳይናው ባይነሰው አንጆ ኪዲያና ሐበላ ሳሰበዶም ኢሲያሳዝ ጦሲ ኤታ ከሳላ እንደዚህ የተምቼ አራሳዮ ተባይስ ሲያ ጎዳይ ያገዝ ቢዳ ኦሞዶ ዛረና ነኩሻ በጠላ ጠላት እንደዚህ የነጠቀው ቁልፍ እያየው ያ በእውነት ሞተሬን እያየው እየነደው ምን ሞተሬን ክብራው ተባረክ። ምንድነው የሆነብሽ? ሞተሬን ተወሰደብሽ? ተሰርቀው በእውነት ቁልፍ እያለ በኔ በየት ላይ ቁልፍ እያለ ሌሊት ላይ እያየው በቃ እንደዚህ እየነደው እያየሽ በእውነት እያየው ነበይሽን ቢዳ አንጆ ጦሰ አደባባይ የረሃና ላተመነ ሆስሞ አሳየው ያገና አንድ በአንድ በጓሮ ወጥቶ የጠፋ በረከት በአደባባይ ሲመጣ ያሉ ኦሎ የከዳግዶ ባጦሰ አደባባይ ያንደለ ፍስሽ ቢስ ኢሱራ ከእንደ ሐኒ ላይ ተግደ ጦሰ ጦቆታ ማንዲያ ሸይባ አሜሪካን ዲያስባ ግን ሲጦሰ ፑደንደስ አዋው ሻቻው ትዳገ ያገስ ቦንቾ በና ሃይቃካ ቦንቾ በና ሃይቃካ ጦሳው ሻቻው በና ሃይቃካ ሄዳ አይደለ የሚበልጥ እግዚአብሔር ያስነዳል። አሜን። ትነጃለሽ። አሜን። አሜን ነው ወይ? እግዚአብሔር ምርኮሽን ይመልሳል። ባሌዳ አትሆኝም። እዳሽን ይከፍላል።
በሮችሽን ይከፍታለሁ፣ አስደንቃለሁ። ከዚህ ቀን ጀምሮ የእግዚአብሔር ፊት ወደ አንቺ ዞሯል። አሜን ሃሌሉያ። እሳይ አሉ ፊት እግዚአብሔር እንደገና በምስጋና ጎን እንዲጋ ወይ ቀዳ እንግሊዛ ተባሰን ጎን እንዲጋ ወይ ቀዳ ነሞርኬ ነካውሻ በእነ ተስፋ መቁረጥ አየው። በቃ በውስጥሽ ላይ የነበረው እምነት ጠላት ማይነስ አደረገ። ከዚህ የተነሳ ድንጋጤ ሆነ። ከዚህ ቀን ጀምሮ የአባቶች አምላክ እግዚአብሔር እክሳለሁ፣ አሜን፣ አሳርፋለሁ። አሜን። ያ ብቻ አይደለም፣ እግዚአብሔር የራስሽ የሆነ ቁልፍ ይሰጣል። አሜን። የቤት ቁልፍ አሜን ነው። ንፋስ የለም፣ ዳመና የለም፣ ግን እግዚአብሔር እጅ ያደርጋል። እኔ በኔ እጅ አይደለም፣ በእግዚአብሔር እጅ የሚሆን ነገር በቤት አለ። በእግዚአብሔር እቅድ በኔ ቤት ይሆናል። ያ ቃል እኔ ነኝ ካልክ አሜን በል። በአንድ ጉዳይ አማኝ ካላችሁ ስሙ። በአንድ ጉዳይ የራሳችሁ ጣትን አታስገቡ። እናንተ ስለ ራሳችሁ የምትከራከሩ ከሆነ እግዚአብሔር አያወራችሁ። እናንተ ዝም ስትሉ እግዚአብሔር ስለ አንተ ያወራል። አሜን ነው ወይ? ስለ አንድ ሰው ሁለት ሰው መከራከር አይችልም። አንተ ዝም ትላለህ፣ እግዚአብሔር ስለ አንቺ ይናገራል። አንተ ዝም ትላለህ፣ እግዚአብሔር ስለ አንተ ይከራከራል። በዚያን ቀን ፍርድ ይሾክላል። ይላል ኦሲዮ ተና ቢዳ ባያና ኦርዴያን ደሪያያ አሜን ነው። አሜን። ከጠፋች 2 ዓመት ነው። በሰዓቱ ትንሽ በሱ ላይ ጉዳት ስለደረሰ በእውነት አንድ ቀን ጠፍታለች ብዬ ለበጎ ነው እላለሁ። ግን ከትላንት ወዲያ የሆነ ቦታ እየሄድኩኝ በእግር እየሄድኩኝ ደከምኩኝና ምን አለ እግዚአብሔር ሆይ ሌላ ቢገዛም በቃ ሌባ ይበላል አልኩ። በእውነት ያው አይበላም። ሌላም ቢገዛም ሌባ ሊበላ ነው እያየው በቃ ወሰዱ። ስለዚህ ጋር ሉቃስ ወንጌል መጣ። ሉቃስ 7:11 ላይ ያለች አንድ ልጅ የሞትባት ሴትዮዋ እኔ ደግሞ ስለሞተ ነው አስቤ ማላቅም። በእውነት ያለች አንድ በእውነት እሷን በሉ አሁን እሱ ነው እዚህ ጋር የሚጽፈው በቀን 25 ዲያው በእውነት እሱ በቃ እያየው ሞተርን በሉ አስቤ ማላቀው ነገር በእውነት ዛሬ እግዚአብሔር ቀዩ ይመልሳል የሚለው ሐሳብ እግዚአብሔር ይመልሳል በእውነት እላለሁ።